ያመንኩሽ ነው። ከዚህ በላይ ምን ልሆንልሽ? እሱ ነው የምትፈልገው? ምኑን? እኔ እንድናገር እኮ ነገርኛው ግልግል አይደል እንዴ? ነግረሽኝ እኔ ጥፋተኛ ከሆንኩ ይቅርታ ማለት ነው። አሳልፌ ልስጥህ? ምን ይመጣል? ለማንም ስጪ። ምን ይመጣብኛል? ስጪ። ይሻላል፣ እንደዛ ይሻላል። ይሻላል ነው። ምንድነው የምትይው? በስራ ምን ነግሪኝ ከሆነ ንገሪኝ እንዴ። እኔ ከዚህ በላይ ምንም የመለማመጥም የመለመኑ አቅም የለኝም። በቃ እንደ ሰው አክብሬ ምናምን እየተመላለስኩልሽ ነው። ካንቺም ብዙ ተማተሽ ምናምን ሄድሽ። ባለፈው ያጠፋውን ነገር ንገረኝ አልሽ። እኔ ምን አውቃለሁ ያጠፋሁት ነገር ነው አልኩ እኮ። የመታወቅ ስላናደድከኝ ነው። ብሩኬ ወይኔ መቃጠል። እየሰማኸኝ አይደለም መሰለኝ። እኔ እኮ ከዚህ በላይ ምን ልስማሽሽ? እኔ ንገሪኝ አልኩኝ። ምን አልኩኝ? አይደክምሽም? በጣም ታገስኩ። በጣም ትነግረኛለህ ብዬ እንዴ። ምን ሆነህ ነው? ለኔ እንደዛ ይገባኛል? የሆነ ሰው ስም ለኔ እንደዛ ይገባኛል እንዴት ወይ? እኔ ላይ ያደረከው ነገር ብሩኬ ንገረኝ። ለምን አሁን አንድ ቀጥታ ነገር አትናገሪኝ? በቃ አንድ ቀጥተኛ ነገር እንዲያርጋኛል ምናምን ብለሽ ንገሪኝ። በቃ ካደረኩትም ከበደልኩሽም ይቅርታ ነው የምልሽ። ከዚህ በላይ መደራረቅ አይደለም ሃይሚ። በቃ ያጠፋሁት ነገር ካለ ንገሪኝ ቀጥታ። እኔ በቃ ይቅር አስፈላጊ አይደለም። በቃ ትቼዋለሁ። ሁሉንም ነገር አስፈላጊ አይደለም። ሁሉም ነገር ደግሞ እዚህ ጋር እንዲያበቃ ነው የምፈልገው። ማለት እዚህ ጋር እንዲያበቃ አንቺ መለያየቱን ነው እንደምፈልጊው? እሱን የሚሻለው ለኔ ገባ። ኧረ ጌታዬ ትዕግስቱን ስጠኝ። ምንም ትዕግስቱን ስጠኝ አይደለም። እንደዛ ማለት ካለብኝ ምን እኔ ማለት ያለብኝ እኔ እታገሳለሁ ምናምን መወሰን አይከብደኝም ሃይሚ። በቃ ሰማሽኛ? ስለዚህ ወስን እኮ በቃ እኔ በስርዓት እያወራሁሽ አንቺ ማይሆን ስለመለያየት አታወሪ። እያስፈራራሁሽ አይደለም፣ እውነቱን ነው የምነግርሽ። እንዴ ተለምኖ የሚኖረው ህይወት የለም። ገብቶሻል? እኔ እየነገርኩሽ ንገሪኝ። ጥፋቴን ማናችሁም እዚህ ጋር ይሆናል አይደለ? ነገሮችን ወደ እንደዚህ ሐላል እንዳወጣቸው ይሆናል አይደለ? በይፋ እንዳደርጋቸው ማናችሁም ብትሆኑ አትገፋፉኝ። በቃ እስካሁን ዝም ብዬ ነው እያየው እንዳላየው። ለሰው ብለሽ ነው እንዴ አንቺ ምናምን የሆነ ነገር ጀምረሽ ምናምን ፕራንክ ጀምረሽ እሱ ላይ ለማሳበብ እናንተ ናችሁ እንደ ህይወት የምትኖሩልኝ። አልበዛም እንዴ? ምንድነው ይሄን ያክል? አስፈላጊ ቢሆን እኔ በካሜራ አሳያለሁኝ። ማንም ሰው ስለጋፋፋኝ አይደለም። ገባህ አይደል? አሳይ ሃይሚ። እኔ አክብሬን የጠራሁሽ በስራ መተወሪን ኮን ነው። በቃ አንተም ብትሆን ማንም ሰው ወዳጆችህም ሆኑ እንዲገፋፉኝ አልፈልግም። ማውጣት ካለብኝ ራሴ ያወጣለኝ። ማንም ስለራሴ እኮ ነው እየጠየቅኩሽ አይደለ እኮ። በቃ ነገሮችን ማውጣት እኔ ስለራሴ ነው የምጠይቅሽ። አንቺ ሴትዮ ምንድነው ምክንያት ባሌለው ነገር ተጣላን ይባል? እሱ ነው የምትፈልጊው? እኔ መጣሁት ልሰናበት ብቻ ነው። ሌላ ነገር እንዳደርግ ግን አትገፋፉኝ። በቃ እንዴ የሆነ ምንድነው ሌላ ልገይ ነው ሌላ ነገር እንዳደርግ ምናምን ልትገይ ነው እና ታዲያ ምን አይነት ወሬ ነው የምትወሪው? ቀጥተኛ ጥያቄ እኮ ነው የጠየቅኩሽ። ንገሪኝ ነው ያልኩት።